የዛሬው ይለያል ነው የምላችሁ። እና ያው ድካም አለው ትንሽ፣ በነገራችን ላይ ትንሽ ድካም አለው ውጣ ውረዱ። እና በዚህ መልኩ ፍሩን ውስጥ አስገብቼዋለሁ እና በዚህ መልኩ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ ሀገር ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ መጥቻለሁኝ። ዛሬ ምንሰጋ አብረን እንሰራለን ኢንሻአላህ። ምንሰጋ እንግዲህ በእኛ ቤት ነው ሁሌ እንደምላችሁ፣ የእኛ ቤት ወይ ነው ማሳያችሁ። እዚህ ጋር ብድንጃን አለኝ፣ እዚህ ጋር ደግሞ ድንች አለኝ እና በጣጥስ ሄሉ ወይም ደግሞ ስኳር ድንች ማለት ነው አለኝ። እዚህ ጋር ደግሞ ለሐም መፍሮም አለኝ። ያው መጀመሪያ ወደ ጠበሳ ነው የምንሄደው ማለት ነው። ቪዲዮውን ላይክ አድርጋችሁ ጀምሩ፣ ደግፍ አድርጉኝ ነው የምላችሁ እንደተለመደው። እና እዚህ ጋር ዘይት ጥጃለሁ ማለት ነው። የምጠብስበት ዘይት ጥጃለሁ። አሁን እየሞቀ ነው፣ እናንተ ጋር ወሬ ተሰልቅ ሞቋል። እና እኔ ብድንጃንም ስሰራ መግሩባም ስሰራ በዚህ መልኩ ነው የምከትፈው ማለት ነው። ብድንጃኑ አንደኛ ፍንጥር ፍንጥር አይልም፣ ሲበስል እኩል ሆኖ ይበስላል። ሁለተኛ ደግሞ ስትደረድሩት ሱንያው ላይ ፓትራው ላይ ስታደርጉት ይመቻል እንደዚህ ለማድረግ ማለት ነው። አይወለጋገድባችሁ ነው የምላችሁ። እና አብራችሁን ቆዩ። መጀመሪያ እንግዲህ ጠበሳው ከድንቹ ነው የተጀመረው። ዋና መጥበሳችን ነው፣ ሌላው ቀስ እያለ ይስተካከላል ነው የምላችሁ። መጀመሪያ ጠበሳው ይቀድማል እና ድንችን በዚህ መልኩ አድርጋለሁ። ሁሉንም ያደረኩት በአንድ ጊዜ ለመቆጠብ ማለት ነው። እና ላይክ እንዳይረሳ፣ ላይክ አድርጉ ሀባይቢ፣ ሸርም አድርጉ፣ አበረታቱ፣ ደግፍ አድርጉ። የማዳም ቅመም እህታችሁ ነኝ ነው የምላችሁ። እና አብራችን ቆዩ ሀባይቢ። እሺ ሀባይቢ፣ ድንቹ በዚህ መልኩ በስለዋል። እንግዲህ ከዚህ በላይ መብሰል የለበትም ፍሩ ውስጥ ስለሚገባ ማለት ነው። እና በዚህ መልኩ መስሏል። ካሜራ ማራም ራሴ ስለሆንኩኝ አልተመችም። እሺ ሀባይቢ፣ ስኳር ድንቹ በዚህ መልኩ ስኳር ድንቹ በነገራችን ላይ 1 ደቂቃ ራሱ አይፈጅም ለመጥበስ፣ ቶሎ ነው የሚበስለው። እና ድንችን በዚህ መልኩ አውጥቻለሁ ማለት ነው። ጠበሳው ላይ ብድንጃኑ በዚህ መልኩ ጠብሻለሁ። ያው ትንሽ አረር ብሏል መሰለኝ፣ የመጀመሪያ ነው። እዚህ ጋር ሁለተኛ አለ፣ ገና ይቀጥላል ነው የምላችሁ። እና ድንችን በዚህ መልኩ ሱንያው ላይ አድርጌያለሁ፣ ድንቹንና ስኳር ድንቹን ማለት ነው። ከዛ ወደ ኩሽናው። እሺ ሀባይቢ፣ ወደ ኩሽና ተመልሰናል። እንግዲህ ለኩሽናው የሚፈልገው በሰል ነው፣ ሽንኩርት ማለት ነው። ሽንኩርት ጥብስ ያለሁ ጠበሳ እንደቀጠለ ነው አሁንም። እና እዚህ ጋር በኋራት አለኝ፣ ፍልፍል አስዋድ፣ ከሙን፣ ሄል፣ ማጂ እና በርቢካ እንዲሁም ቁዝበረ ናሽፍ እና ሳልሳ ስዑዲ ወተማትም ዛተር በሪና በኋራት የጣዋል ያለኝ። እንግዲህ የኛን ቤት ሙያ ነው የማሳያችሁ። እንግዲህ ብዙ ጊዜ ዛተር በሪ ቢዛ ላይ ነው ብዙ ሰዎች የሚጠቀሙት፣ እኛ ደግሞ ኢዳም ላይ እንጠቀማለን። እና ነጭ ሽንኩርትና ዝንጅብል አለኝ እዚህ ጋር የተፈጨ። እዛ ነጭ ሽንኩርት የጨመርኩኝ በዚህ መልኩ ማለት ነው። ይቅርታ እንግዲህ ቤታችን እብድ ስላለ ብዙ ይጮሃሉ፣ ይቅርታ እንግዲህ አስፍ ሀባይቢ። እና ሴትዮዋ በመሀል በታ እያወዛገበች ነበረ። ቅድም ይሄን ያሳያችሁ ነበረ። የሂንዶች የኢዳም በኋራት ነው፣ ግን እኛም እንጠቀማለን ኢዳም ላይ ማለት ነው። በጣም ቆንጆ ነው፣ ሞክሩት። ከዛ ስጋውን እንገለብጣለን ማለት ነው። ስጋውን አጥቼዋለሁ። እና ቲማቲሙን እዚህ ጋር ነው ለብቻው ነው ቲማቲሙን የሚሰራው። ሹዶች የሴትዮዋ መታብኝ ነበረ። እና ቅመም ውሃውን ከተፋ በኋላ ስጋው ማለት ነው ቅመሙንም ጨምሮ። እንግዲህ የኛ ቤት ሙያ ነው እንደምንላችሁ። ውሃውን ከተፋ በኋላ በዚህ መልኩ ቅመሙን ጨምራለሁ። እና ትንሽ ከለር አድርጌበታለሁ እና አልሳያችሁ፣ ትንሽ ከለር አድርጌበታለሁ ሽታ እንዳይኖረው ማለት ነው።
እና እዚህ ጋር እየሰራሁ ያለሁት የቲማቲሙ ኩሽና ነው። ቲማቲሙ አረፋቱን እንዳያወጣ እዚህ ጋር ነው መጀመሪያ ወደዚህኛው ወስደው ማለት ነው። አረፋቱን እንዳይኖረው ማለት ነው። እና እዚህ መልኩ ጨምሬያለሁ። እዚህ ላይ ቃሪያና ማጂ ቁዝራ እና ሳልሳ ብቻ ነው ያደረኩበት። በዚህ መልኩ ደርሷል ስጋው። በነገራችን ላይ በእንጀራ ብትበሉት እራሱ እንደዚህ ነው በጣም የሚጣፍጠው ማለት ነው። እና ቲማቲሙ በዚህ መልኩ እየደረሰ አያችሁ፣ ቲማቲሙ አረፋቱ እንዴት እንደሆነ እና አረፋቱ እንዲወጣ ነው የጣድኩት። አንድ ተክተክ ካለ ወደዚህ ጨምራለሁ ማለት ነው። እንደ ቲማቲም የሽሮ ወጥ ነው ምንድን ነው የሚባለው? አረፋትና የጣዕሙን ያበላሸዋል፣ የምሰጋውን ጣዕም ማለት ነው። እና አለጦል ብንጨምረውና እንደዚህ ብትጨምሩት አሪፍ ነው። ሞክሩት እናንተም እንደዚህ። የኛ ቤት ሙያዬን ይመስላል እንግዲህ። እና በዚህ መልኩ ጠብሷል ማለት ነው። አረፋቱን እንትን የሽሮ ወጥ ይመስላል። ብስሚላና ወደ ስጋው ጋር ጨመርኩት ማለት ነው። ከዛ እንደዚህ ካዋሄድ ነው በኋላ ብዙ አልቆይም። ያው ሁለቱም ስለበሰለ 5 ደቂቃ ብቻ ነው እናንተ ከትከው ማለት ነው። እና ወደ እሱን እያገለብጣለሁ ወደ ኩዳሩ። ወደ ቪዲዮ እንዳይረዝም ነው አብራችሁን ቆይ እስከ መጨረሻው። እና እዚህ ጋር እንደ ሀባ ሎሚ ጨምቄ አስቀምጫለሁ። እንደ ሀባ ሎሚ ማለት ነው። በቃ ወደ መጠናቀቁ እየሄድን ነው። ያው ብድንጃኑን በዚህ መልኩ ድሬ ጨርሻለሁ እና እንዘረግፋለን ማለት ነው ኩሽናችንን። ቢስሚላ እንዳይረጭብሽ ቀስ ብለሽ ቢስሚላ። ከዛ ታዳርሱታላችሁ እንደዚህ እኩል እንዲሁም ማለት ነው። ዋው ዋው! በነገራችን ላይ እዚህም ሰርቻለሁ። ብቻ አራስ አለች፣ እሷን አራስ ደቂቃ እንሂድ ማለት ነው። ከዛ 250 ዲግሪ ላይ አድርጌ ፍሩኑን ከላይም ከታችም ሸቅዬበታለሁ። ግን ከላይ 1 ደቂቃ 2 ደቂቃ ከሆነ ከላይ ብቻ ነው ሸቅልበት። ሲጨርስ እንገናኛለን። አያምርም ሀባይቢ? ዛሬ ቪዲዮ ረዘመ፣ ግን እንግዲህ ይቅርታ። እስከ መጨረሻው እንደምትከታተሉ ተስፋ አደርጋለሁ። ላይክ እንዳይረሳ፣ ላይክ እና ሰብስክራይብ እያደረገ